እንግዲህ አሁን የምንገኘው ከቄስ ደሳለኝ ጅጅጎ ጋር ገናሜ ይህ አጥቢያ ቢሾፕ ብርሃኑ ጅጅጎ የደቡብ ኢትዮጵያ ሰበካ ኃላፊ በመገኘት እንደሚመረቅ ይታወቃል። ስለሆነም ከጥቂት ደቂቃ በኋላ ፕሮግራም ይጀምራልና ቄስ ደሳለኝም እናንተንም እንኳን አደረሳችሁ የሚል መልእክት ያስተላልፋል። እሺ፣ በሁሉ የረዳን ያገዘን የእስራኤል አምላክ ክብር ምስጋና ለሱ ይሁን። ይህ አጥቢያ በቄስ አሸናፊ ሀመሎ መሰረት ተጥሎ ከሱ በመቀጠል በቄስ ሚካኤል አደም ተገፍቶ የእግዚአብሔር ፈቃድ ከሆነ በአባታችን በቢሾፕ ዳዊት ራእይ የተጀመረው በቢሾፕ ብርሃኑ ጅጅጎ እግዚአብሔር ሲያግዝ ይሄ እውን ሆኖ ስለተገኘ ዛሬ ዕለት ልክ ከ9 ሰዓት ጀምሮ እስከ 12 ሰዓት ባለው በቢሾፕ ብርሃኑ ጅጅጎ ይሄ አጥቢያ ይመረቃል። ለዚህ ምረቃ ስነ ስርዓት ሁላችንን እግዚአብሔር እንኳን አደረሰን የማለት መልእክት ለማቅረብ እወዳለሁ። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ይህን ያደረገ ትውልድን ከጥንት የጠራው እኔ ማን ነኝ? እኔ እግዚአብሔር ነኝ። እኔ እግዚአብሔር በፊተኛው የሚኖር ኋለኞችን ዘንድ የሚገኝ የሚል አምላክ ለዚች ቀንና ለዚች ሰዓት እንኳን አደረሰን እያለን የሚቀጥለው ፕሮግራም ከእናንተ ጋር የምናሳልፈው ይሆናል። ቆይ በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ እያለን እዚህ ቦታ ብዙ ስደትና ብዙ መከራ የደረሰባት ቦታ ቢሆንም ዛሬ ደግሞ ለአምልኮ ክፍት ሆኖ መገኘቱ ሁላችንም ደስ የሚያሰኝ ይሆናል። አሁን ደግሞ ከጥቂት ጊዜ በኋላ ሙሉ ፕሮግራም ይጀመራልና እዚህ አካባቢ ያላችሁትም ሁላችንም አንተንም እንኳን ደስ አላችሁ እያለን አሁን ደግሞ ቆይታ የምናደርገው ከቄስ አሸናፊ ሀመሎ ጋር ደቡብ ኢትዮጵያ ወጣቶች ኃላፊና ከዚህ በፊት የዚህ አጥቢያ የምንገኘው ቄስ አሸናፊ ሀመሎ የደቡብ ኢትዮጵያ ወጣቶች ኃላፊ እና አሁን ከዚህ በፊት ደግሞ እዚህ ገናሜ አጥቢያ ይህን አጥቢያ እንደዚሁ ደረጃ ከመድረስ በፊት ዝቅታ ላይ ባለችበት ጊዜ እዚሁ አገልግሎት አስጀምሮ ብዙ መከራ ብዙ ስደት እያሳለፉ የቆዩት መጋቢ ናቸው፣ ቄስ ናቸው። እርሶንም ደግሞ እንኳን ደስ አሎት፣ እንኳን ለዚህ ቀን አበቁት እያለን እናመጣችሁ። አሜን። እንኳን ደህና ቆየህ። ስላጋበዝከኝ አመሰግናለሁ። ጸጋዬ እዛ አካባቢ እግዚአብሔር ይመስገን መሰዊያ በመተከሉ እጅግ በጣም ደስተኛ ነኝ። እግዚአብሔር ይመስገን ቤተክርስቲያንን እያሰፋ እዚህ ደረጃ ላይ ስላበቃ እዚህም አካባቢ ላይ ነፍሳትን ሰጥቶ ይህ ቤተክርስቲያን እዚህ ተመስርቶ በማየቴ እጅግ በጣም ደስ ይለኛል። 2007 ጀምሮ እስከ 2012 እዚህ ጋር ነበር ቦታም እዚህ እግዚአብሔር ሰጥቶን ተገዝቶ ትግሎች ነበሩ። የሰይጣን ውጊያ ነበረ፣ የአጋንንት ውጊያ ነበረ። በጣም በተለያየ አቅጣጫ ውጊያዎች ነበሩ። እግዚአብሔር ያንን ሁሉ ከኔ በፊትም እዚህ ጋር ቢሾፕ ዳዊት ይህንን አካባቢ ሊጎበኙ መጥተው ሰይጣን በጣም የኔን ግዛት ለምን መጣት እያሉ ብዙ ትግሎች ነበሩ፣ ፈተናዎች ነበሩ። እግዚአብሔር ያን ሁሉ ትግል አሸንፎ በስሙ በቃል ኪዳኑ እዚህም መሰዊያው በመተከሉ በማየቴ እኔ እጅግ በጣም ደስተኛ ነኝ። አጥቢያ በመከፈቱ ከማንም በላይ ደስተኛ እኔ ነኝ። እግዚአብሔር ይመስገን፣ ደስ ብሎኛል። ምስጋና ለኢየሱስ ክርስቶስ ይሁን። እንኳን ደስ አላችሁ። ከቤተ ክርስቲያን ከዋናው መራችን ጀምሮ ሊያስመርቁ ወደዚህ ቦታ መጥተዋልና እግዚአብሔር ከዛ በኋላ ብዙ አገልጋዮች ነበሩ። ዛሬ እግዚአብሔር ያሉትን እናንተንም ተጠቅሞ ያሉትን አካባቢ ተጠቅሞ ለዚህ ደረጃ ስላበቃ እግዚአብሔር እጅግ አድርጌ አመሰግናለሁ። ስሙ ለዘላለም ይባረክ። አሜን አሜን አሜን። እንግዲህ ቄስ አሸናፊ በጣም ነው የምናመሰግነው፣ በጣም ነው የምናከብረው። እዚህ አካባቢ ብዙ ትግል እንደነበረ ቢሾፕ ዳዊት እዚህ ጋር አካባቢ መጥቶ ብዙ ስቃይና ብዙ ስደት እንዳዩት እኛም ሰምተናል። አሁን ግን ዛሬ እግዚአብሔር ለሁሉ ጊዜ ያለው ባለው መሰረት በዚህ አካባቢ መሰዊያ ተክሎ በዚህ አካባቢ እንደገና እግዚአብሔር ራሱ የሚመለክበትን ቦታ አድርጎ ስፍራ አድርጎ ስለመረጠን እኛም ደስ ብሎናል። እናንተም እንግዲህ እንኳን ደስ አላችሁ በድጋሚ እንላለን። አሁን ከጥቂት ጊዜ ወይም ደቂቃ በኋላ የደቡብ ኢትዮጵያ ዋና ኃላፊ ቢሾፕ ብርሃኑ ጅጅጎ ይገባሉ።
ቆይታችሁ ከኛ ጋር አድርጉ። ስላደመጣችሁ ከልብ እናመሰግናለን። ታንኪዩ። ኢየሱስ አናርጎን በውስጧ ተሰበሰብን አበራች በዚህም ዘመን አበራች ቤተ ክርስቲያን በደስታ ባንድ ልብ ሆነን በውስጧ ተሰበሰብን በዜማ ክብር እያለን ኢየሱስን እናመልካለን አበራች በዚህም ዘመን አበራች ቤተ ክርስቲያን በደስታ ባንድ ልብ ሆነን በውስጧ ተሰበሰብን በዜማ ክብር እያለን ኢየሱስን እናመልካለን። የድል የምስጋና ዘመን ላይ ደረሰች ኢየሱስን ይዛ ሁሌ እንዳሸነፈች በአደባባይ ቆማ ኢየሱስን ሰበከች። ብቻህን አምላክ ነህ ብላ መሰከረች። በአደባባይ ቆማ ኢየሱስን ሰበከች። ብቻህን አምላክ ነህ ብላ መሰከረች። ቤተ ክርስቲያን አበራች በዚህም ዘመን ኢየሱስ አናርጎን በውስጧ ተሰበሰብን ቤተ ክርስቲያን አበራች በዚህም ዘመን ኢየሱስ አናርጎን በውስጧ ተሰበሰብን የመውረስ ኢየሱስ ብዙ ነፍሳትን የማፍለስ ቤተ ክርስቲያን ታጥቃ ተነስታለች። የእውነትን ወንጌል ለዓለም ታበራለች። ቤተ ክርስቲያን ታጥቃ ለአገልጋዮችና ለቦርድ አባላት ሳብራራ ወንደል ልከን ባሉበት ቅሩ ሄዱ መቁረጥ አይደለም። እንዴት ነው ያላችሁ? አገልግሎታችሁ እንዴት ነው? ተሳካላችሁ ወይ? ሁኔታው እንዴት ይሄድላችሁ ነው? ወንጌል እንደዚህ በርታ ግፋ ነው የሚፈልገው እንጂ ከወጡ በኋላ ሄጭ ብሎ መተው አይደለም ብለን ተነጋግረን ስንመጣ እኔ እውነት ያው የልብና የኩላሊት አምላክ ነው ኢየሱስ። እጅግ በጣም ደስ ብሎናል። ይህንን ለሰራና ላደረገ አምላክ ጭብጨባ ክብርታ ምስጋና። ሃሌሉያ 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 ሃሌሉያ። ጭብጨባው ኢየሱስን አይመስልም። በደንብ ሃሌሉያ ኢየሱስ ይባረክ። በጣም ነፍሴ ተባርካለች በማለት የተናገሩት ቢሾፕ ብርሃኑ ጅጅጎ ወንጌል በብዙ ትግልና በብዙ መከራ መካከል እንደሚሰበክና እስከ መጨረሻ ደግሞ ጸንቶ ለሚሰብኩት ድሉ የወንጌልና የእግዚአብሔር እንደሚሆን ተናገሩት። በተለያየ ቦታ ላይ በተለያየ አካባቢ ላይ በዚህ በእውነት ወንጌል ምክንያት የተሳደዱና የተቸገሩ ያሉት ካሉ ትግላቸውን ቀጥሉ እስከ መጨረሻ በማለት የተናገሩት። አሁንም ቢሆንም ድሉ የእውነት ወንጌል ነው፣ ድሉ የእግዚአብሔር ነው። በዚህ በመጨረሻው ዘመን እግዚአብሔር በምድር ሁሉ ላይ መንገሱ አይቀርም። ነገር ግን እኛ መታከት የለብንም እያሉ የሚያጽናና ቃል በጉባኤ ተናገሩ።
ከተማ ለፍጥረት ሁሉ ድምጿን ስታሰማ አስሩ ያንዱን ልብስ ጫፍ ይዘው ይመጣሉ ወንጌሉ አልፏቸው ጸንቶም ይቆማል ከኮረብቶቹ በላይ አሕዛብ ሁሉ ወደ እርሱ ምን ይሆናሉ? ይጎርፋሉ። ትግሉ አለ። በትግሉ ላይ አትፍሩ። ወንድሞች አጠራ አሁንም ትግል አላቋረጠ አለ። ግን ቤተ ክርስቲያን ማሸነፏ እየተረጋገጠ ይውላል። ኢየሱስ ተጫውቶ የጨረሰበት ቦታ ነው የምንጨርሰው እኛ። አንተ ቢሾፕ ደጉጂ ሲያስተምሩ እንዴት አሳምሮ ተናገሩ መሰለህ። አንዳንድ ገበሬዎች ሚንጣሮ ካካሄዱ በኋላ አድሊ አይባከጆ ግን ከዚህ ሳሞኖጋ ሹልው ትታጋጋዲ ሲሲዮጋ ኑገ ኦሶ ኢየሱስ ሙርሶጋ ሲሲዮጋ ሙለ ሲሲዮጋ ኢዱ ተረክኒ ቡሳክኒ ቢዶጋ ዮቲ በኖ ሶገደ ነሲያ ከገ አያስ ልክ ምሽ ደግሞ አዋን ነግዶ አይባን ነግዶ ከገ ኪያ ቡየ ቆፓ ደንዳ ወሰገደ ዋሳ ተገደ ወጣ ዘመረ ዘመረ አነ ኢኩሽ ያንተታ ተባለ ትግል ያለ ትግል የትግል ያለው የሌለውን ኃይል አስተባብሮ ነው የሚታገለው። አትፍራ። ቤተ ክርስቲያን የማሸነፏ ጉዳይ በሰባት ማዕተም የተዘጋ የሚባለው ምን ማለት ነው? አልቋል፣ ተፈርዷል። ታዲያ ቦና ማይተም ወዲት ተፈርዶ አልቋል። ቢይን ተሰጥቷል። ቤተ ክርስቲያን እንደት ይችላል ተደተኛ የድል የምስጋና ዘመን ላይ ደረሰች ኢየሱስን ይዛ ሁሌ እንዳሸነፈች በአደባባይ ቆማ ኢየሱስን ሰበከች። ብቻህን አምላክ ነህ ብላ መሰከረች። በአደባባይ ቆማ ኢየሱስን ሰበከች። ብቻህን አምላክ ነህ ብላ መሰከረች። ቤተ ክርስቲያን አበራች በዚህም ዘመን ኢየሱስ አናርጎን በውስጧ ተሰበሰብን። ቤተ ክርስቲያን አበራች በዚህም ዘመን ኢየሱስ አናርጎን በውስጧ ተሰበሰብን። የድል ነው የምርኮ የመውረስ ኢየሱስ ብዙ ነፍሳትን የማፍለስ ቤተ ክርስቲያን ታጥቃ ተነስታለች። የእውነትን ወንጌል ለዓለም ታበራለች። ቤተ ክርስቲያን ፖለቲስ አሰተባይ ፖለቲስ ንኩሽያን ገሌስ ያጌተስ አጋበጋ ኦጌ ዱዌተስ ቀጥጊዲ ቢሾብራ ካልዲ ኑኑ ወልቃ ኬና ጊጂስቶ ካታይደስ ኪዲ አሳይ እክሪ ሃገሌታ ኑአሳይ ክብር ለኢየሱስ ይሁን። ለማይዱ እንጸልያለን። ታላቅና ኃያል የምታስፈራ ቅዱስ አምላክ ስላደረክልን መልካም ነገር ክብር፣ ምስጋና፣ አምልኮ፣ ስግደት ላንተ ይሁን። የቀረበውን ለስጋችን ባርክ፣ ያዘጋጁትን ባርካቸው። ከዚህ ቀን ጀምሮ እዚህ አካባቢ አዲስ ነገር እየሆነ ይቀጥል። በልተን ለክብር እንድንቆም እርዳን። ላጡት ፕሮግራሙ በእንደዚህ መልክ ካጠናቀቀንም በኋላ ያዘጋጁት ግብዣም አለ። ያ ግብዣን በደስታ እየተጫወተን በላን ጠጣን። አምላካችንና ጌታችን አባታችን ኢየሱስን ክርስቶስን በቦታው በጣም አመስግነን ተለያየን። ጉባኤው እንዲህ ይመስላል። ስለተከታተላችሁ ከልብ አመሰግናችኋለሁ። ወንድማችሁ ነኝ። አሁንም ቆይታችሁም ከኛ ጋር አድርጉ። ስለሁሉ እግዚአብሔር ይመስገን። ተባረኩ።